ማየሆድ ውስጥ ያለሽ አልወጣም ብለሽ ነበር? አረተ ዶክተሮቹ ሳፕ ሲያርጉኝ እኔ አልወጣም ስል ሳፕ ሲያርጉኝ አልወጣም ስል ከዛ በባይ ሳፕ ሲያረግ ውጥታልኩኝ ከዛ አለቀስኩኝ ማየም አለቀሰች። አረተ ለምንድን ነው አልወጣም ያልሽው? ሆድ ውስጥ ተመችቶኝ። ዶክተሮቹ አልወጣም ስትይ ለምን ጎትቶ ያስወጡሽ እንዴ? መብትሽ አይደለም እንዴ አለመውጣት? ያው እነሱ ሐኪም እንደሆነ አላወኩም ነበር። ማጅራት መቺ መስሎሽ ነው? አንግሊ ሰርቪስ መስሎሽ ነው አንቺ ቢያልሽ? ለካ ዶክተር ነው። አይ ሰላም ነው እናንተ እኮ ኧረ እንወጣለን ችግር የለም እና ሰው መስሎን ነው። ክርስትና ስትነሺ እንዴት ነው ያለቀሽው? አሁን እናንተ ወንዶቹ ማለት ነው ችግር የሆነባችሁ ነገር ምንድን ነው? ሴቶቹ ካራደረንዲ ትምህርት ገባሽ እንዴ ዘንድሮ? መስከረም ነው የምገባው። መስከረም ትገቢያለሽ? የት? ዩኒቨርሲቲ። የት ነው የተወለድሽው? ጎጃም። ጎጃም የት? ጎጃም አዲስ አበባ። ጎጃም አዲስ አበባ የመጣሁት እኮ በሬድ እኮ ነው የመጣሁት። በአንበሳ አመጡ? እንዴ አንበሳ እኮ እንስሳ እኮ ነው። እናትና አባት በምንድን ነው የሚጨቃጨቁት? ባፋቸው። ባፋቸው? ለካ ባፋቸው ነው የሚጨቃጨቁት። እናትና አባት መቼ ነው የሚዝናኑት? በሰው ሰርግ ሲጠሩ ነው የሚዝናኑት አይደለ? የዘንድሮ እናትና አባት ሰርግ ጠብቆ ነው። ከፍየል ስጋ ምኑ ይመቻል? ሽንኩርቱ። እንደዛ ካልሆነ ተቻሉ። ፍየሎች ሲያረጁ በምን ይታወቃሉ? ይሸብታሉ አይደል? አው ድምጻቸው ይቀየራል። ምናቸው? ድምጻቸው እንዴት ይሆናል? ሲያረጁ። ወጣቱስ እንዴት ነው የሚጮኸው? ሰላም ነው እንደነው። የቱርክ ፊልም ታያለህ? ያለው አይደለ? አው ቃና ላይ። ማንን ነው የምትወደው? ፋዚሌት። ማዬ? የፋዚሌት ልጅ። ፋዚዬ። ከፋዚሌት ልጆች በጣም ቆንጆዋ ማን ናት? ሐሰንና ኢጄ። ለበዓል ከውጪ ብር የሚልክላችሁ ሰው አለ እንዴ? ብሩ ከአሜሪካ እዚህ ድረስ እንዴት ነው የሚመጣው? እንዴት ነው ከአሜሪካ እንደመጣ? ከአሜሪካ የሚላክላችሁ? ማን ነው የሚልክላችሁ? ወይዘሮ ራሄል። ምን ነች? አክስት ነች አይደል? እንጠያቅ። ዓለም በቃኝ ምንድን ነው? ዓለም በቃኝ አይባልም? አሁን በትክክል ስንት ዓመትሽ? የሴት ዕድሜ እኮ አይጠየቅም። አንቺም ለልደትሽ ምን ተሰጠሽ? ባቡር? ትኬቱ እኮ ነው። ትኬቱ ኪራይ ስንት ገባ? ቀብር። ቁርስ የት ነው የበላሽው ዛሬ? ሮፍላን ቤት። ምን? ሮፍላን ቤት። ሮፍላን ቤት። ማታ በቃ አራት ከኔ ጋር ነው የምንሄደው ወደ ቤት። ኧረ እኔ ቤተ መንግስት ራቴን ተጋብዣለሁ። ነው እማዬ እኮ የባንክ ሰራተኛ ናት። ይች ብዙ ሚሊዮን ብር አላችኋ? ኧረ የለንም። ባንክ ውስጥ ብዙ ብር ሰው ያስቀምጥ የለ? ካሽ ነው እሱ። ካሽ ነው። ካሹን ታዲያ ይዛው ለምን አትመጣም ቤት ያን ሁሉ ብር? አለቆቹ ደግሞ ያስሯታል። ሌባ ናት ለምን ሰራች እዚህ ብላ ነው ብለው ለዛ ነው። የሰው ገንዘብ መውሰድ ስርቆት ነው አይደል? ወንጀል ነው፣ ኃጢአት ነው። ለዛ ነው። ልደትሽ መቼ ነው? መስከረም ስንት? መስከረም 17 የመስቀለታ እና ደመራ ሲበራ እናንተ ቤት ያንቺም ልደት አብሮ ነው የሚከበረው? ከዳመናው አንድ ቃል ስል መጨረሻ ላይ ካለው ፊደል ጋር የሚገጥም ሌላ ቃል ነው የምትይው። ለምሳሌ እኔ ኮባ ብል አንቺ ካባ ልትይ ትችያለሽ። እሺ ዝግጁ ነሽ? አዎ። ድቁስ አሪፍ ይገጥማል። ጉትቻ አፎሚ። እኔ ቄጠማ ካልኩ በማ የሚያልቅ ሌላ ቃል ነው የምትይው። እሺ እንጀምር። ገብቶሻል በደምብ? አዎ። ቄጠማ
ቄጤማ አሁን እኔ ፌጦ ብል አንቺ ጡጦ ማለት ትችያለሽ እሺ አገ ህፃኖች ጡጦ ቢጣል የሰውነት ክፍሎችሽ ልጠይቅሽ ታውቂያለሽ ኩላሊትሽ ምኑ ጋር ነው ኩላሊቴማ እዚህ ጋር ነው አንጀት የት ጋር ነው አንጀትማ እዚህ ጋር ነው አንጀት ጉበትስ ጉበት አገጭሽ የት ጋር ነው አገጭማ ይሄ ነው እሺ ዲልዬ አሁን ሴት ጓደኛ አለችሽ አው ተጣላችሁ እንበል ምሳሌ ነው በጣም አስቀየመችሽ አው ይቅርታ ያታርሽ አው አላህ ይቅርታ ከተባላችሁ መቀበል አለባችሁ ሰላዳ እምትወጂውን ሰው ብታሳጣሽስ የዛለት ማሰለቃት አላህ ይቅርታ ከጠየቋችሁ ይቅር በሉ ስላለ አው መጥቻት ከዳቀታ ሰውን ይቅርታ ባንጠይቅ ምን ችግር አለው በድለ ነው አላህ ይቆጣላ ምን ብሎ ይቆጣል ጀሃነም ያስገባል ጀሃነም ምንድነው በእናንተ ገሃነም ነው በእኛ ጀሃነም ምንድነው ገሃነምሽ 7 ሜትር ነው እንጂ ርቀቱ በጣም ሩቅ ነውና ውስጡ ምን አለ ለምሳሌ ጊንጥ እባብ ትልቅ ጉብሩላ አህያ የሚያክል አሁን አንተ ውሃ እስኪጠጣ ውሃ ጠጣ በእናትህ አታድርቀኝ ጋይ አሁን ከባድ የሚገርም ከባድ ጥያቄ ልጀምር ነው እስቲ ሃሁ ትችያለሽ አዎ እውነት አዎ 6 ዓመቷ ነው ጀርመን ሀገር ተወልዳን ያደገችው ሃና ኤልያስ ተሰጧን ተመልከቱ ሃሁ ሆ ሄ ለሉሊላ ሌሎ ሎሌላ ሌሎላ አሁ ሆ ሄ አንቺ yuar በጣም ኢንክሬዲብል እግዚአብሔር ያሳድግሽ ስንት አመትሽ ነው 4 የሆነ ጊዜ ውሻው ምንድነው ያረጋሽ ሆዴ ቁጭ ነክሶኝ ነበር እዚህ ወርሽ ነው ቁጭ ብሎ ማን ያባረረው ውሻው አባይና ኑሼ አባሮ ጠፋ ውሻው ምንሽ ነው እዚህ ጋር ስሞሽ ነው ነክሶሽ ነው የለም እኮ ምልክቱ እንዴት ነበር የሮጥሽው ባይገኘው እንዴ ምን ሆንሽብኝ እኔ ቆንጆ ምን እኔ ማር እኔ ማን ናይቀፊ እኔ ቆንጆ እኔ ማለት አይሽ ማን ናፍቆሽ ነው አባዬ ናፈቀሽ አይሽ እኔ ቆንጆ እሺ ይኸው እዚህ ነው የትም አይደለም አባዬ ለኢትዮጵያ ምን ትመኝላታለሽ ሰንደቅ ዓላማዬ ከፍ አደርጋለሁ ምን ያስፈልጋል ለማውጣት ፓስፖርት መታወቂያ ሌላስ መታወቂያ አለሽ አይደል ተደብቆ ነው እንጂ አለሽ መታወቂያ ለማውጣት ምንድነው የሚያስፈልገው ፓስፖርት ጫማሽ ግን ተመቸችኝ በጣም ነው የምታምረው የገዛው ግን ማን ነው አባዬ አሁን ጫማ ተወዷል እንዴ ስንገባ 30 ኑሮው ጫሷል አንቺ አቢስ አባዬ በኪያ ውስጥ አለ ስንት ተገዛልሽ ቀሚስ 7 የቴሌቪዥን ድራማ ታያለሽ የማንን የአደይ እሺ አደይን እስኪ ንገሪኝ ድራማው ታሪኩን የአደይ ባል ሲተኛ እዛ ሁለት ሚስትረዋ ያለው ስለዚህ አባዬ ደግሞ ማታ የሚያየው ኳስ ነው ኳሱ ይሻላል እናትሽ የቷ ነች ከዚህ ውስጥ ቆንጂያ ወይኔ እሺ በቃ ልፈልግ ከዚህ ውስጥ እዛ ጋር እንዲህ ይላሉ ቆንጂዬ የተባለው ፉንጋ አባቷ ቢሆን ይዟት የመጣው ማወቅ አይቻልም ለምን መሰለሽ ወንዶች ለልብስ አይጨነቁም እናት ግን ይዛ ስትመጣ ያው በልብስ ታገኘዋለ ማች ነው ስለዚህ ካልተሳሳትኩ እናትሽ እሷ ነች አረንጓዴ ቀሚስ ያደረገችው